የምቀበልሽ መሰለሽ እንዴ? እንደዚህ በቀላሉ ግርማም ተስማምቷል ስትኝ እውነት ተቀብዬሽ መስሎሽ ነው እንዴ? እናንተ ምን ሴራ እንደጠነሰሳችሁ እኔ በደንብ አድርጌ አውቃለሁ በማለትም ይላታል። እሷም ትደናገርና የምን ሴራ ነው? አንተ ደግሞ በቃ እኔስ እህቴ አይደለች እንዴ? ለምንድን ነው የማይሆን ነገር የምትናገረው? ትለዋለች። እሷም ደግሞ እንደዛ በምትለው ሰዓት ታዲያ አንቺ ምን ፈልገሽ ነው? አንተ ሲጀመር ለምን ዋሻኝ? እኔ እህቴ እንድትታከም እኔስ አይደለም እንዲያሳመንኩት እናንተ ልታደርጉ ያላችሁትን እኔ በደንብ ጠንቅቄ አውቃለሁ ብሎ ይላታል። ምን ልናደርግ ነበረ ብላ ስትጠይቀውም እናንተ ልታደርጉ የነበረው ትርሲትና ማሚ ይሄዱላችኋል። ከዚያም በኋላ እዚህ ቤት ውስጥ እንደፈለጋችሁ ልትኖሩ ልትፈነጩ ፈልጋችሁ ነበረ፣ ግን አልተሳካላችሁም ብሎ ይናገራታል። እሷም ተደነግጥና ውሸት ላንቺና ለግርማ ብቻ አይደለም የተፈቀደው፣ አንዳንድ ጊዜ እኛም መዋሸት አለብን፣ ሁል ጊዜ ሞኝ እየመሰልናችሁ እሺ ስለምንል ብቻ ብሎ ይላታል። እንዲጌም ለምሮትም እጅግ በጣም ነው የደነገጠችው። የተናገረችው በይ አምነሽ ተቀበይ ብሎ ይላታል። እሷም ደግሞ ማመን እስከሚያቀታት ሆና ነበረ። እንዲህ አቶ ግርማም ስሜታዊ ሆኖ ተናዷል። እኔም አንቺን አምኜ ተሸወድኩት፣ አንቺን አምኜ ተሸወድኩት ብሎ ሲላትም ዳድ አሁንም እኮ ሌላ እድል አለን፣ ትርሲት ሄደች እንጂ ማሚ እኮ አልሄደችም እዚህ ናት ብላ ትለዋለች። ደግሞ ምን እናድርግ